እህታለም አንቺ እኮ እድለኛ ነሽ በኑረትሽ ልኬት እጅግ ብዙ ተገልጸው የማያልቁ የእድል ሰበዞች እንዳሉሽ ታውቂያለሽ አይደል እንዴት አለ አይደል እያልኩ የነበረ ማንነትሽን በተረጣሪ ኬላ ላስርሽ ሲዳዳኝ ዝምትኛለሽ ምን አይነቱ ነው ይሆንኩ አንቺ ክፋይ አንቺ እኮ ለኔ መኖር ምክንያት ለህይወቴ ስኬት የትላንት መሰላሌ ዛሬ ማረፊያዬ የነገ ተስፋዬ ነሽ ምክንያቱም እናቴ እህቴ ሚስቴ ጀምሽ እስካስቢው እህታለም ታዲያ አንቺ የመኖሬ ትርጉም የህይወቴ ቅመም ያልሆንሽ ማን ሊሆን ይችላል እንዴ ያላንቺ እኮ ህይወት ባዶ ወና ቀፋፊ ርካሽ ወራዳ ናት እንደ ጤዛ ጧት በርቶ ማታ የሚከስም የእድሜ ስጦታን ተሸክሜ ለምኳተንባት ርካሽ ዓለም በሁለንተናነትሽ ዘርፈ ብዙ ችሮታዎችሽን ታድኝ ዘንድና ማታ ከሚከስመው የህይወቴ ስፍር ላይ ጥልቅ መሰረት የጣልሽ ያንድዬ ስጦታ ሆነሽ ማቲ ሰሞኑን አንድ ሐሳብ ድንገት አርቦብኝ መንፈሴ መራድ ጀመረና በሰከነው ሌሊት ሽምጥ እየጋለብኩ ከማንነትሽ ዓለም ላይ ደርሼ ብዙ ጭቅ ያልተፈቱ ጥያቄዎችን እያነሳው ከራሴ ከነጠላው ዓለሜ ጋር ብንታረክም አንቺ ግን ሁሌም ባለሽበት ሳይሆን እያደር ሚዛን የሚደፋ እያደር የሚንሰራፋ ሀብተ ብዙ አናብስትነትሽ ሽምጥ የጋለብኩበትን ያንቺነትሽን ዓለም እጅግ እንድመሰጥበት አደረገኝ ይገርምሻል እህታለም ስላንቺ በተሰደድኩበት የሐሳብ ጠረፍ መሃል በእድልሽና በዘላለማዊ ደስታ የሚዋኝ ማንነትሽን እየተገረምኩበት ሳለሁ አንዴ ነብጤ ወንድሜ ከነብያት ወራሽ ከውለሞች አንደበት የተነገረ እዚያችን አስፈሪ ቀን ጸጋሽን ሲነግረኝ ልቤ ከሰጠመበት የማንነትሽ ጠረፍ ላይ መለስ የሚቀር እስኪመስለኝ ድረስ በሐሴት አምባ ላይ እንደጉድ ፎከርኩኝ ጮህኩኝ እህታለም ምን እንደሆነ ታውቂያለሽ ከለሂቃኖች አንደበት የተነገረልሽ ይሁንና በጽሞና ተከታታይ ሴት ልጅ ሂጃብ በመልበሷ ብቻ በስነ ምግባርና በሞራል የበለጸገ ትውልድ እንዲፈጠር ጉልህ ሚና ትጫወታለች ምክንያቱም ሂጃብ በመልበሷ ምክንያት በሷ የሚሳሳቱና ብዙ አጸያፊ ነገሮች ላይ የሚዘፈቁ የነቢጤዎችን ባንቺ መሸፈን የተረጋጋና ሰላማዊ የህይወት መስተጋብራቸውን በስርዓት መከወኑ አይከብዳቸውም ለምን መሰለሽ ሴት ልጅ በመሸፈኗ ብዙ የነቢጤዎች ለፈተና ከመዳረጋቸውን ባሻገር እንደዚያ የምንጓጓለትን ጀነትን ለመግባት እጅጉን ከመክበዱ ባለፈ ሁሉንም መልካም ሥራ ምን አስቀርቶ ያስፈሪውን የጀሃነም እሳት ቀለብ ከመሆን አናልፍም አላህ ይጠብቀን የሚገርምሽ እህታለም አንቺ እንደዛ አምሮብሽ በሂጃብሽ ደምቀሽ ስትወጪ ከጌታዋ ምህረት የፈረጠጠች ራቁቷን እየሄደች ክብሯን ያዋረደች እህትሽ እንኳን ሳትቀር አንቺን በማየት ውስጧ በጸጸት ደምቶ ወደ ፈጣሪዋ የምትመለስበትን የተውበት በር እየከፈትሽላት እንደሆነ ብታውቂ ምንኛ መታደልሽን ባጣጣምሽው ገና አንቺ ነገር መቼ ተነግሮ ያልቅና እህታለም እናቴ አንቺን አይቶ ስጋዊ ፍላጎቱን ለመወጣት ከሚጋልብ የደመነፍስ ተጓዥ በሂጃብሽ በመሸፈንሽ ብቻ የአላህን የዝነት በርና ልቅና እንዲያስተነትን ከመጣበት አስፈሪ የስሜት ማዕበል አውጥተሽ ወደ ሱነቱ ዓለም መልሰሽ አንቺንም የሱንም ፈጣሪ ያስተነትን ዘንድ መንገዱን ስላሳየሽው የማትናገሪ ዳኢ መሆንሽን ባወቅሽና በስሜት የነፈዘ ትውልድን ከሴት ዛር እንዲላቀቅ ሰበብ መሆንሽን ሳስብ والله ልሻለሁ አንቺን የፈጠረ የዚህ ታላቅ ዩኒቨርስ አስገኝና አስተናባሪ አላህ Subhanahu Wa Ta'ala ጥራት ይገባው ስለ እድሜ ልኬን አወድሰዋለሁ አማቲ ዛሬ ፍጥረታ አዳም በስሜቱ የተነዳ ጭራቃዊ ተግባርን የሚፈጽመው ለምን ይመስልሻል አየሽ ውደቴ ከየት እንዳመጡት የማያውቁትን ባህል አይሉት እምነት ምንነቱ ያለየ ድንቁርና በተራራ ፀሐይ ከዚህ አልፎም ዶፍ እየወረደ ቅዝቃዜው ውስጥን ሰቅዞ በሚይዝበት በዚህ አስፈሪ አየር ሰባይ እንኳን ራቁታቸውን የሚሄዱት እንስቶች ወደው በገቡበት የነጻ ባርነት ቀንበር ሸቀጥ ውስጥ ራሳቸውን አሳልፈው አዋርደው ስላራከሱት ነው ዝም ባላፍ ዝም ባይገባም አሉ ታዲያ ሰተት አድርገሽ የከፈትሽው በርሽን ማንንም ዘው ብሎ ቢገባበት ለምን ገባህ ብለሽ ልትጠይቂው አቅም ይኖርሻልን ማህቴ እንዴት ተደርጎታል በርን ዘግቶ አዳሜን ከክስረቱ ሜዳ ማዳኑ አይበልጥም ውድህቴ ለዚያ እኮ ነው አንቺ ከድለኞች ተርታ የተሰለፍሽ የሴቶች ፈርጥ ነሽ የምልሽ
እስኪያስብዩታል ዛሬ ነገር ዓለሙ ተቀያይሮ ሁሉም ለኩርማን ራሱን ባራከሰበትና እነባጉኒ እንኳን እዩን ባሉበት ዘመን ውድና የተከበረው በትሽን ለአላህ ስትይ ሸፍነሽ ሰዎችን በወንጀል ከማሰናከል ከፊትና ማራቅና መከልከልን የመሰለ ምን ታላቅ እድልስ አለ። ባጉኒ ማለት ድሮ ህፃን እያለን የሰፈራችን በእድሜ የገፉ ሴት ለአንዲት መልከጥፉ ራቁት የምትሄድ አብሮ አደግ የሰፈር እህቴ የሰየሙት ስም ሲሆን እስካሁን ትርጉሙን በውል የማላቀው ቃል ነው። ምናልባት ወደፊት ሴኩላሩ የትምህርት ካሪኩለማችን በእውቀት ሲዳብርና እንዲሁም ለማታዊ መንግስታችን ልብ ሲገዛ ለዜጎቹ ማሰብ ሲጀምር ለዚህ ቃል ፍቺ የሀገራችንን የቋንቋ ምሁራኖች ሰብስቦ ትርጉሙን እንደሚያሰጠኝ እንደ ዘገምተኛው ኢኮኖሚያችን በተስፋ ጠብቃለሁ። ስለዚህ ማለቴ እድልሽ እንደ ጠዋት ጮራ ፍንትው ያለ እንደ ጨረቃ የደመቀ በጠፉ ሌሊት ሰማዩን ባሸበረቁት ከዋክብት ብዛት የተንቦገቦገ የተስፋ ፍልቃቂትን ይመስላል። والله تعالى ይህ ሁሉ ውበት ማዕረግና ክብር ለአላህ ስትይ በሂጃብሽ ፍጥረት አዳሞችን ከጥፋት ስለታደግሽ ነው። ከዚህ ሁሉ በላጩና እኔን ያስደመመኝ መንፈሳዊ ቅናትን ያሳድረብኝ ሰማይና ምድር እንደተዳወረ ጥጥ በሚባዘቱበት ሕፃናቶች ከቀኑ አስፈሪነት አንፃር ገና በለጋድሚያቸው ሽበት መላ ጸጉራቸውን በሚወርበት እርጉዝ ሴት በቁማ በመታስወርድበትና ሁሉም ነፍሴን እያለ በጭንቀት በሚራወጥበት በዚያ አስፈሪና አስደንጋጭ ቀን ከዚህች ዓለም ፈርጥና ብርሃን ከሰው ልጆች ቁንጮ ከነብያችን ሰለላሁ ዐለይሂ ወሰለም በስተቀር ሁሉም ነብያቶች የሰው ልጅ ከፈጣሪው ቁጣ ለማስታረቅ በማይችሉበትና ራሳቸውን በፍርሃት በሚያርዱበት በዚያች ዕለት አንቺ ግን ውድ እህቴ ታላቅ ተራራን ያህል ውድ ስጦታ ከአላህ Subhanahu Wa Ta'ala ተዘጋጅቶልሻል። ለምን እንደሆነ ታውቂያለሽ እማቴ። በዚህ ዓለም በነበርሽባቸው የእድሜ ዘመንሽ ሙሉ በለበሽው ሂጃብሽ ምክንያት ፍጥረት አዳሞችን ከመጥፎ ነገር ስለጠበቅሻቸው በእነዚያ አንቺን አይተው ብዙ ነገሮች ውስጥ ሊዘፈቁ የመጡ ወንድሞችሽ ወደ ፈጣሪያቸው ያስተነትኑ ዘንድ ምክንያት ስለሆንሻቸው በዛ ሁሉ ህልቆ ስፍር ፍጥረት አዳም ተባስቶ ተራራ የሚያህል መልካም እንዳልተቸሪ እድል ለዚህ ውድ ጊዜና ልዩ ስጦታ ላጨችሽ ጾታውያን አብስ እናቴ እህቴ ሚስቴ እንዲሁም ልጄ ለምትሆኙ ላንቺ ብቻ የተዘጋጀ ልዩ ክብር ነውና እድለኛነትሽ ከእጥፍ ድርብ በላይ ሆኖብኝ ነው ስላንቺ ማሰብ ያልታከተኝ ክብርሽን በብዕሬ ለመክተብም የዳዳኝ ድንቅና ልዩ ማንነትሽን ለማግነን ያልደከመኝ ሁሌም እንደዚህ በሂጃብሽ እንዳማረብሽ አላህ ይጠብቅሽ የኔ እህት። እንዲህ ታለም ረስቼው ሳልነግርሽ ላንቺ እንኳን ቁብ ባይሰጥሽም አንዳንድ የኢማን ገመዳቸው ላላ ያሉ እህቶቼ ግብአት ይሆናቸው ዘንድና እነዚህ አንቺን አኩስተው የራሳቸውን የውድቀት መንገድና የጽልመት ጎዳና የሚከተሉትን ምዕራባውያኖች እንኳን ሳይቀሩ ፈጣሪሽ ወደ ሰጠሽ ክብርና ውበት ይመለሱ ዘንድ እንደ ህይወት መርሃቸው የሚያዩት ሳይንሳቸው ፈለግሽን ይከተሉ ዘንድ እንዲህ ሲል ይመክራቸዋል። ጤንነታችንን ለመጠበቅ የሂጃብ ወሳኝ ሳይንሳዊ ጥቅሞች ምንም እንኳን የፀሐይ ብርሃን ለሰው ልጅ ጠቃሚ ቢሆንም አንድ ሰው ለብዙ ሰዓታት ለፀሐይ ብርሃን በሚጋለጥበት ወቅት የፀሐይ ጨረሩ በሚይዛቸውና ለሰው ልጆች ጎጂ በሆኑ እንደ አልትራቫዮሌት በመሳሰሉ ሞገዶች ለተለያዩ ጉዳቶች እንደሚዳረግ በዘርፉ የሰለጠኑ ባለሙያዎች ይናገራሉ። ከላይኛው የቆዳችን ስር ያለው የስብ ውፍረት ከወንዶች ይልቅ ሴቶች ላይ በመጨመሩ ምክንያት የአልትራቫዮሌት ጨረሩ ከወንዶች ይልቅ ሴቶችን እንደሚያጠቃክለውም ይጠቅሳሉ። ይህ የአልትራቫዮሌት ጨረር ከቆዳችን ስር ካለው ስብ ውስጥ በሚሰርጽበት ጊዜ የቆዳ ካንሰርን ጨምሮ ለፀጉር መርገፍ፣ ለራስ ቆዳ መበላሸትና ለብዙ በሽታዎች እንድንዳረግ ምክንያት ይሆናል። በአውሮፓ ሴቶች ለብዙ ጊዜያት ሰውነታቸውን ለረጅም ሰዓት ለፀሐይ በማጋለጣቸው ምክንያት ለካንሰር በሽታ በመጠቃታቸው ዶክተሮችም ለረጅም ሰዓት ሰውነታቸው ለፀሐይ እንዳይጋለጥና ጨረሩን ለመከላከል ሂጃብ መልበስ እንዳለባቸው አስገንዝበዋል። በአውሮፓ ሴቶች ለብዙ ጊዜያት ሰውነታቸው ለረጅም ሰዓት ለፀሐይ በማጋለጣቸው ምክንያት ለካንሰር በሽታ በመጠቃታቸው ዶክተሮችም ለረጅም ሰዓት ሰውነታቸውን ለፀሐይ እንዳይጋለጥና ጨረሩን ለመከላከል ሂጃብ መልበስ እንዳለባቸው አስገንዝበዋል። ይህ የፀሐይ ጨረር የፀጉር ድርቀትን በመፍጠር ፀጉሮች እንዲረግፉና ሴቶች ያላቸውን ትልቅ ውበት እንዲያጡ ምክንያት ይሆናል።
በዚያ ምክንያት የስነ ልቦና ጭንቀት ውስጥ ለመግባት ይገደዳሉ። ለዛም ነው አላህ Subhanahu Wa Ta'ala ሴቶች ጸጉራቸውን ሆነ አካላቸውን መሸፈን እንዳለባቸው በታላቁ የቅዱስ ቁርአን በሱረቱል አህዛብ ምዕራፍ 33 ቁጥር 59 እንዲህ ሲል ያዘዘን። አንተ ነብይ ሆይ ለሚስቶችህ ለሴቶች ልጆችህም ለምእመናን ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ነገራቸው። ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው። እህት ዓለም ሁሌም የምሳሳልሽ ወንድምሽ ነኝ። ካለሁበት ቸርን ሰንብት። ሰላም አለይኩም ወራህመቱላሂ ወበረካቱ።